ቤተሰብ እንዴት ናችሁ? ሁሉ ሰላም። ፍራይድ ቺክን ልሰራ እያዘጋጀው ነው። ቅድም እንዳያችሁት ዶሮን ቆራርጬ አጥቤ ዘፍዝፌ ለአንድ ሰዓት ያህል ዘፍዝፌ የተቀመጠ ነው፣ ታጥቦ ማለት ነው። አሁን እዚህ ጋር ውሃ አፍልቼ እየጨመርኩት ነው ማለት ነው። ገንፈል ለማድረግ ቅመሙ ወደ ውስጥ እንዲገባ ጣዕሙ ጥሩ እንዲሆን እዚህ ጋር እያገነፈልኩት ነው። እና እዚህ ጋር ቅመም ነጭ ሽንኩርት፣ ቀይ ሽንኩርት፣ ቅርንፉድ፣ ጨው፣ ቀረፋ ጨምሬበታለሁ እና ምንድነው የሚባለው ከመሆን አንድ ላይ አድርጌ እንደዚህ አገንፍየዋለሁ ለአንድ ለ15-20 ደቂቃ። እዚህ ጋር ቼቶን የጨመርኩበት፣ ሎሚ መጨመርም ይቻላል። ያው እናንተ ብዙ አይነት አሰራር ስላለው እንደሚመቻችሁ ነው የምትሰሩት ማለት ነው። እና እዚህ ጋር ያው ገንፈል ብሎ ከ10 ደቂቃ በኋላ ነው ይሄ 10-15 ደቂቃ ይሆነዋል ማለት ነው። እና እንደዚህ ግንፍል ብሏል፣ ቅመሙ ወደ ውስጥ ገብቷል ማለት ነው። እዚህ ጋር እንደዚህ ሲሆን ብዙም እዛ ጋር ስንጠብሰው ብዙም አንደኛ ዘይቱንም አይጠጣም፣ ሁለተኛ አይደርቅብንም እና ጥሩ ነው የሚሆነው። እዚህ ጋር እንቁላል ነው እንትን እያልኩ ያለሁት እየሰበርኩ ያለሁት። አንድ እንቁላል እና ወተት ነው የምጠቀመው። አንድ እንቁላል ነው የተሰበርኩት። እዚህ ጋር ትንሽ ወተት ጨመርኩበት ማለት ነው። ከዛ እዚህ ጋር ጨው ጨመርኩኝ፣ ትንሽ ጨው። ከዛ ቁንዶ ነው የጨመርኩበት፣ ትንሽዬ ቁንዶ። አንድ ላይ ሚክስ እናደርገውና ይሄንን እዛ መጥበሻችን መጀመሪያ እዚህ ላይ ነው የምንነክረው ማለት ነው። እና እዚህ ጋር ያገነፈልኩትን ዶሮ እንደገና ለብቻው ቀመመዋለሁ ማለት ነው። ጣዕሙ በጣም አሪፍ ነው፣ ልዩ ነው የሚሆነው። እና እናንተ በሚመቻችሁ በምትፈልጉት ቅመም እንትን ማለት ትችላላችሁ። እንደገና እኔ እዚህ ጋር የጨመርኩት ይሄ የዶሮ ቅመም ነው። እዛ ጋር ፓፕሪካ ነው፣ እዚህ ጋር ይሄም የዶሮ ነው፣ የዶሮ ቅመም ነው ይሄኛው። ትንሽ ትንሽ ነው የጨመርኩበት እና ሽት አደረግኩት ማለት ነው እንደዚህ። ከዛ ዱቄት ነው የማዘጋጀው። ዱቄትና ዳቦ የደርቆ የተፈጨ ዳቦ አላለ፣ በስሎ የደርቆ የተፈጨ ዳቦ፣ እሱ የሚዘጋጀው እሱን ነው አንድ ላይ አዘጋጅቼ እዚህ ጋር አላሳየዋችሁም። ጨው፣ የፎርኖ ዱቄትና የተፈጨው የዳቦ ዱቄት አንድ ላይ ነው እዚህ ጋር የጨመርኩት። ትንሽ ቁንዶ በርበሬ አድርጌበት፣ ትንሽ ጨው አድርጌበታለሁ። ከዛ እዛ ጋር እንቁላሉና ወተቱ ጋር ነው የነከርኩት። ከዛ መልሼ እዚህ ዱቄት ውስጥ ነክሬ ወደ ዘይቱ ጨመርኩት ማለት ነው። እንደዚህ ነው በደንብ አገላብጠን ወደ ውስጥ እንዲገባልን፣ ረጠብ እንዲል ውስጡ በደንብ ዱቄቱን ይይዝልናል። እዚህ ጋር አገላብጬ በደንብ ነው ዱቄቱን እንዲይዝ ያደረግኩትኝ እና በጣም አሪፍ ነው የሚሆነው። እንትኑ እንደዚህ ውስጡ ሳይነካው ከላይ ድርቅ ይልና ጥሩ ይሆናል። እና እዚህ ጋር በስሎ እያወጣሁት ነው ማለት ነው። ቆንጆ ፍራይ ሆኗል። ያው እዚህ ጋር ቆንጆ ፍራይ ሆኖ ወጥቷል። በፈጣሪ
በቃ እዚህ ጋር እንደዚህ ጨርሼ አቀራርቤዋለሁ ማለት ነው። ውዶቼ ሰብስክራይብ ማድረግ አትርሱ፣ ኮሜንት መስጠት አትርሱ። ስለተከታተላችሁኝ አመሰግናለሁ። በጣም ነው የማመሰግነው። ላይክ አርጉ፣ ኮሜንት ስጡ።